የጥቁር አዝሙድ ዘይት ጥቅሞች። 1. ለስኳር በሽታ። አንድ የሾርባ ማንኪያ የጥቁር አዝሙድ ዘይት ከአንድ የሻይ ማንኪያ የተፈጥሮ ማር ጋር በመቀላቀል ከቁርስ ግማሽ ሰዓት በፊት ይጠቀሙ። ካርቦሃይድሬት ያላቸውን ምግቦች በመጨመር ስኳርን በማቆም የአመጋገብ ለውጥ ያድርጉ። 2. ለተቅማጥ። አንድ የሻይ ማንኪያ ጥቁር አዝሙድ ዘይት ከአንድ ኩባያ እርጎ ጋር በመቀላቀል በቀን 2 ጊዜ ይጠቀሙ። 3. ለደረቅ ሳል። ግማሽ የሻይ ማንኪያ የጥቁር አዝሙድ ዘይት ከቡና ጋር በመቀላቀል በቀን 2 ጊዜ ይጠቀሙ። ጀርባዎና ደረትዎን በዘይት ይሹት። 3. ለጆሮ ህመም። በሱ የተቆላ አንድ የሻይ ማንኪያ ጥቁር አዝሙድ ይውሰድ። ከዚያም ጥቂት የኦሊቭ ዘይት ጠብታዎች በመጨመር በደንብ ይቀላቅሉት። 7 ጠብታ በሲሪንጅ ውስጥ ይክተቱ። ከዚያም ጠዋትና ማታ ጆሮ ውስጥ ይጨምሩ። 4. ለዓይን ህመም እና ለእይታ ችግር። ወደ መኝታ ከመሄዶ ከግማሽ ሰዓት በፊት የዓይን ቆቦን በጥቁር አዝሙድ ዘይት ይሹት። ግማሽ የሻይ ማንኪያ የጥቁር አዝሙድ ዘይት ከአንድ ኩባያ የካሮት ጭማቂ ጋር በመቀላቀል ይጠጡ። 5. ለጉንፋን እና ፍሉ። አንድ የሻይ ማንኪያ የጥቁር አዝሙድ ዘይት ከማር ጋር በመቀላቀል ከቁርስ በፊት ይውሰድ። በእያንዳንዳቸው የአፍንጫ ቀዳዳ ውስጥ ጥቂት ጠብታዎች ይጨምሩበት። 6. ለሐሞት ጠጠርና ለጉበት ጠጠር። አንድ ትልቅ ማንኪያ የጥቁር አዝሙድ ፍሬ ከማር ጋር በብርጭቆ ውስጥ ይቀላቅሉት። ጥቂት ለብ ያለ ውሃ ይጨምሩበት። በመጨረሻም አንድ የሻይ ማንኪያ ዘይት ይጨምሩበት። ይህን ውህድ በየቀኑ ጠዋት ይጠጡ። 7. ለአጠቃላይ ጤንነት እና ደህንነት። አንድ የሾርባ ማንኪያ የጥቁር አዝሙድ ፍሬ ከአንድ የሾርባ ማንኪያ ማር ጋር በመቀላቀል በየቀኑ ይጠቀሙ። ወይም ግማሽ የሾርባ ማንኪያ ዘይት ከማር ጋር በመቀላቀል ከቁርስ በፊት በየቀኑ ይጠቀሙ። 8. ለፀጉር መሳሳትና ያለ ዕድሜ ሽበት። በመጀመሪያ ፀጉርዎን ይታጠቡ። ከዚያም በቂ የሆነ የኦሊቭ ዘይት ከጥቁር አዝሙድ ዘይት ጋር በመቀላቀል ይቀቡት። ከ1 ሰዓት ቆይታ በኋላ ያለቅልቁት ወይም ይታጠቡት። 9. ለራስ ህመም እና ማይግሬን። ከግንባሮ ግራ ክፍል ትንሽ ዝቅ ብሎ ወይም ቴምፕል በሚባለው የጥቁር አዝሙድ ዘይት በመቀባት ይሹት። ጥቂት ጠብታዎች በአፍንጫው ቀዳዳ እና ጭንቅላቶ ላይ ያድርጉ። በቀን 2 ጊዜ ጥቂት የጥቁር አዝሙድ ፍሬና ማር ይብሉ። 10. ለማስታወስ ችሎታ። ግማሽ የሻይ ማንኪያ ጥቁር አዝሙድ ከግማሽ የሻይ ማንኪያ ማር ጋር በመቀላቀል በቀን 3 ጊዜ ይመገቡ። 11. ለአፍ ኢንፌክሽን ቫይረስ። ጥቂት የጥቁር አዝሙድ ፍሬ በአፎ ውስጥ ከ10 እስከ 15 ደቂቃ ያዙት። 12. ለጡንቻ ህመም። አንድ ማንኪያ ጥቁር አዝሙድ ከማር ጋር በመቀላቀል በቀን ለ3 ጊዜ ይውሰድ። የቅልጥም መረቅ በየቀኑ ይጠጡ። የቻሉትን ያክል ዘቢብ በየቀኑ ይመገቡ። 13. ለሪህና ጀርባ ህመም። የጥቁር አዝሙድ ዘይት ሞቅ በማድረግ የሚያሞትን ቦታ ይሹት። በየቀኑ የጥቁር አዝሙድ ፍሬ እና ማር ይመገቡ። 14. ለሆድ ህመም። በአንድ ትልቅ ማንኪያ የጥቁር አዝሙድ ፍሬ ከማር ጋር በመቀላቀል ይጠቀሙ። ጥቂት የፒፐርሜንት ሻይ ይጠጡ። ከዚያም የረሃብ ስሜት ከተሰማዎት የተቀቀለ ሩዝ ውሃ ይጠጡ። 15. ለጥርስ ህመም እና ድድ ኢንፌክሽን። በኩባያ የሎሚ ጭማቂ በማድረግ ጥቂት የጥቁር አዝሙድ ፍሬ ይጨምሩበት። ከዚያም ያፍሉት። ከዚያም የፈላው ሎሚ ቀዝቀዝ ሲል በዚህ ውህድ ፈሳሽ አፍዎን ይጉመጥመጡበት ወይም ይታጠቡበት። 16. ለሆድ ትላትል። 2 የሻይ ማንኪያ የጥቁር አዝሙድ ፍሬ ከግማሽ ኩባያ ሎሚ ጋር በመቀላቀል ይህን ውህድ ያሙቁት። ከዚያም ቡርሽ ወይም ሌላ ነገር በመጠቀም የሆድና ጉበትዎን አካባቢ ይሹት። ሰላም ሁኑ።